አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ እንዴት ተሰነበታችሁልኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ቤተሰብ ሆናችሁ ደግሞ እንኳን ደህና መጣችሁ ላለሁኝ እንግዲህ ባለፈው በሰራሁት ቪዲዮ የቴሌግራም ቻናሌን አስቀምጬ ሊንኩን አስቀምጬ በቴሌግራም እየመጣችሁ ጠለባት ጠለቡ ልብስ አልበሳት መሸጥ ጀመረኛል ምናምን ብዬ ቪዲዮ ሰርቼ ነበር። በዛ መሰረት ብዙዎቻችሁ ጆይን እያላችሁ እየገባችሁ ነው። ግን አሁን አንድ የተፈጠረ ችግር አለ። ከይቅርታ ጋር ቴሌግራም እየገባችሁ የመረጣችሁትን ልብስ የተለያየ ነገር የምትፈልጉትን በዋትስአፕ ወይም በኢሞ ቁጥሬን ሴቭ አድርጋችሁ በዋትስአፕ እና በኢሞ መልሳችሁ ብትልኩልኝ ከይቅርታ ጋር ምክንያቱም ይሄ ብቻ ሳይሆን ደግሞ ብዙ ኦርደር የተደረጉ ልብሶች ነበሩ በቴሌግራም እነዛ ሁሉ ገና ወደ ዋትስአፕ ያስተላለፍኳቸው አሉ ማለት የተዘጋጁ እንደገና ደግሞ ወደ ዋትስአፕ ደግሞ ያላስተላለፍኳቸው አሉ ማለት ነው ያልታዘዙ እናንተ ያዘዛችኋቸው እኔ ግን ያላዘጋጀኋቸው ማለት ነው በቃ ይሄን እንፈልጋለን ስትሉ እንደዛ ምርጫችሁን እኔ ኦርደር አድርጌ ያላዘጋጀኋቸው እናንተ መርጣችሁ እናንተ ሰዎች አሁን ከሳምንት ወዲህ ያዘዛችሁ ሰዎች ከይቅርታ ጋር በዋትስአፕ ብትመጡልኝ በጣም ደስ ይለኛል። በዋትስአፕ መጣችሁ ያንን በቴሌግራም የላካችሁትን የምትፈልጉትን ነገር በዋትስአፕ ወይም በኢሞ መልሳችሁ ብትልኩልኝ ትዕዛዛችሁን አመጣለሁ የምትፈልጉት ቦታ ላይ ማለት ነው። ለምን ብላችሁ ከጠይቃችሁኝ ቴሌግራም በሚያሳዝን ሁኔታ እኔን አስወጥቶኛል። ቻናሉ አለ ጆይን እያላችሁ ብትገቡ ታገኙታላችሁ። ለገበያ የቀረቡ እቃዎች ሁሉ እዛ ጋር ታገኛላችሁ። ግን እኔን አስወጥቶኛል። በሆነ ምክንያት ታግጃለሁ ለተወሰነ ጊዜ ማለት ነው። ለምን እንደታገርኩኝ ምን ሆነ ምናምን የሚለው እሱን አላቅም ወላሂ። ግን ቁጥሬ ሳስገባ ምናምን በቃ ጭራሽ እግዳ ነው የቆመብኝ። ምንድነው ተደልቶ ነበረ ከአንደኛው ስልኬ ማለት ነው። ከአንደኛው ስልኬ ተደልቶ ወደ ሌላ ስልክ ሳቀያየረው ይሄ መስለኝ ዋናው ትልቁ ችግር ማለት ነው። እና ምን ማየት አልችልም ማለት ያዘዛችሁትን ትዕዛዝ በዋትስአፕ ብትመልሱልኝ ማለት ነው። ከይቅርታ ጋር ለትንሽ ጊዜ እስከማስተካከለው እና ደግሞ የማይሆን ወቅት ላይ ነው የተበላሸብኝ ማለት ነው። በቃ የማይሆን ወቅት ላይ አስፈላጊ ሰዓት ላይ ነው የዘጋ ማለት ነው። እና በዋትስአፕ እና በኢሞ የሌላችሁ ዋትስአፕ የሌላችሁ ደግሞ በኢሞ አለሁኝ። ፌስቡክ ካለ ደግሞ በፌስቡክ ከመጣችሁ ደግሞ በሜሴንጀር እንደሱም ታገኙኛላችሁ። ከዛ ባለፈ ግን እኔ በቴሌግራም እየመለስኩላችሁ አይደለም ይቅርታ ወላሂ። እና የሚጠይቀኝ ሰው አለ ምን ሆነሽ ነው የትዕዛዛችን ያየሽ አይደለም እኔ ጋር እየደረሰ አይደለም ጋይስ ወላሂ እኔ ጋር እየደረሰ አይደለም። ሰው ምንም ማድረግ አይቻልም። አስተካክል ሞከርኩኝ ግን አስተካከለም። ቴሌግራም እንደዚህ ሆኗል እንዴ ግን ጋይስ? እኔ እኮ እንደዚህ መሆኑን አላውቅም ነበር። በዛው ባሮዩ ስልክ አስቀምጠው ነበር እኮ እንደዚህ መሆኑን ባቅ እና አልተመቸኝም። ገብቷችኋል? ብዙ እንደዚህ ፎቶዎች ምናምን ስላላከባቸው አልተመቸኝም እና ወደ አዲስ ስልክ ቀይራለሁ ስል በደንብ እንድሰራ አቆመ። አልከፍትም ማለት ጭራሽ ሌላ ቁጥር ቀየርኩኝ ምናምን አልቀየርም ማለት እኔ እሱ ያለ መቀየሩ አይደለም ዋናው ችግሬ ለኢድ ትዕዛዝ አለ ያዘዙት ብዙ ነገሮች አሉ። እነዛ ትዕዛዛቸውን እንዴት አድርጌ ልድረስ ነው። ለነዛ ሰዎች ደግሞ እዛ ቴሌግራም ላይ የተገናኘነው እዛው ቴሌግራም ላይ ነው። ገብቷችኋል? ወደ ዋትስአፕ እንዲመጡ ነው የምፈልገውና ወደ ዋትስአፕ ብትመጡልኝ ጋይስ ከዚህ ሄዳችሁ ይዛ ያዛችሁ ካላችሁ ወደ ዋትስአፕ ኑልኝ። ከቴሌግራም እየመረጣችሁ ወደ ዋትስአፕ ላኩልኝ ወደ ኢሞ ላኩልኝ። ትዕዛዛችሁን የምትፈልጉት ቦታ በምትፈልጉት ሰዓት አመጣለሁ። ግን ቴሌግራም ላይ አሁን ላይ የምትልኩልኝ ነገር እየደረሰኝ አይደለም። እኔም አዳዲስ ለገበያ የሚቀርቡ አልባሳቶችን መልቀቅ አልችልም። ምክንያቱም ከኔ ጋር ዘግቷል እናንተ ጋር ብቻ ነው እንጂ ያለው ማለት ነው። በሌላ ቁጥር ከፍቼ ራሱ ዘው ግሩፕ አብሬ ተቀላቀየ ራሴ ጆይን ብዬ ገብቼ ለማስተናገድ አልቻልኩም። ምክንያቱም እምቢ ያለ ወላሂ እምቢ ያለ እንዴት እንደሆነ አላቅም። ቴሌግራም እንደዚህ መሆኑን ራሱ አላቅም። ግን ምን አስቦ ነው? ቆይስ ምን አስቦ ነው? ጋይስ ቴሌግራም እንደዚህ ነው እንዴ? ወላሂ በጣም ነው የተናደድኩት። ተበሳጭቻለሁ። አልሐምዱሊላህ ይባሳል። አልሐምዱሊላህ ይከፈታል። ትንሽ ቀን ነው ቢያንስ 3 ቀን 4 ቀን ወይም ሳምንት ቢበዛ ሳምንት ከዛም በኋላ አስተካክላለሁ እና እስከዛ ድረስ ቅር እንዳይላችሁ
ይቅርታ ቅር እንዳይላችሁ ጋይስ እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሰንብቱልኝ። እንደነገርኳችሁ ነው ኦርደራችሁን በዋትስአፕ እና በኢሞ አርጉልኝ ነው ማለት እወዳለሁ። ባይ ባይ። ስልክ እየተደወለብኝ ነው ልህላንሳ የነጋዴ ስልክ አያባራ የሚሏችኋል እዚህ ጋር ነው።